አንዲት ሴት ፓርክ ውስጥ ብቻዋን ወንበር ላይ ወደ ተቀመጠች ትንሽ ልጅ ተጠጋችና ሰላም የኔ ጣፋጭ ሰው እየጠበቅሽ ነው ስትል ጠየቀቻት። ልጅቷም አባዬን እየጠበቅኩ ነው ሊወስደኝ ይመጣል አለች። ሴትየዋ ፈገግ አለችና እኔ እኮ የመጣሁት አንቺን ለመርዳት ነው እርቦሻል ስትል ጠየቀቻት። ልጅቷም በመጠራጠር አባዬ ከማላውቀው ሰው ጋር እንዳላወራ ነግሮኛል አለች። ሴትየዋ ግን አልጠረበሸችም። መልሳም እኔ እኮ እንግዳ አይደለሁም ይኸው ይህንን መጠጥ አባትሽ ነው የላከልሽ ጠጪውና ወደ መኪናዬ እንሂድ እኔ ቤት አደርስሻለሁ አለቻት። ልጅቷም አመነታችና አይመስለኝም እምትሆን አላምንሽም አለች። ሴትየዋ በእርጋታ አባትሽ እኮ የሥራ ባልደረባዬ ነው አሁን ስብሰባ ላይ ስለሆነ ነው እኔን የላከኝ በማለት ዋሸቻት። ልጅቷም እውነት በማለት ጠየቀች። ሴትየዋም አዎ ዝም ብለሽ ጠጪው አሁን እየመሸ ነው እንሂድ አለቻት። ልጅቷም እያመነታች የመጠጡን ክዳን ከፈተች። እንደ ዕድልም ሆኖ ልክ ልትጠጣ ስትል በአቅራቢያው የነበረች አንዲት ሌላ ሴት ሁኔታውን ትከታተል ነበር። ታዲያ ነገሩ ስላላማራት እየሮጠች መጣች። የኔ ልጅ ይችን ሴት ታውቂያታለሽ? እናትሽ ናት ብላ በፍጥነት ጠየቀቻት። ልጅቷ ወዲያውኑ አይ አላውቃትም አለች። ጠላፊዋ ሴት ጣልቃ ገባችና እሷ እኮ ደህና ናት የአባቷ የሥራ ባልደረባ ነኝ ጣልቃ ትግቢብን አለች። ደጓ ሴት ግን ስለተጠራጠረች እውነት እስቲ የአባቷ ስም ማን ነው? አሁኑኑ ደውይለትና አገናኝኝ ላናግረው ብላ አፈጠጠችባት። በዚህ ጊዜ ሴትየዋ ደነገጠች። ውሸቷ ሊጋለጥ ስለሆነም ሹፌሯን እንደማርዋጣ ሆና ስማ እኔ ባልደረባይን ለመርዳት ነበር እሷ እምቢ ቃለች ግን እሄዳለሁ ብላ በፍጥነት ወደ መኪናዋ ሮጣ አመልጣ ሄደች። ደጓ ሴት ግን ልጅቷን ብቻዋን አልተወቻትም። አባቷ እስኪመጣ ድረስ አብራት ሆና ጠበቀች። ጊዜው ከፍቷል። ለልጆት ከማያውቁት ሰው መጠጥም ሆነ ምግብ አለመቀበልን አስተምሯቸው። በልጆት ጉዳይ አጠራጣሪ ነገር ሲኖር ጣልቃ በመግባት ሕይወታቸውን እንዳያድግ። አባትህ ወይም እናትህ ልከውኝ ነው የሚለው የተለመደ የጠላፊዎች ዘዴ ነው። በማላውቀው ሰው ተታላ ከምትጠፋ እምቢተኛ ልጅ ሆና ብትቀር ይሻላል። ይችን ሴት ንቃትና ደግነት ከተመቻችሁ እስቲ የልብ ምልክት ኮሜንት ላይ አስቀምጡ።